أفن سكمت من أين تزورات أتزدرك ما زين عدم يعني تسبسب من دينه وندسيت شرطة يزورك نجار متفسد عدم وندسيت أتبوق ده تسنسرات وندمي من دينه للتسجين عليكم وش ستمني ينبرون نجار سبرايز دارجش نو يقولوا لني نو وندم لما تيجي ينبر لني موتر تمرتين بيالش بقى بس دي سكرش ورلي وندمي وا مانو ሰላም የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬም በሌሎች መዝናኛ ፕሮግራሞች ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ ይህንን ቤት የተመለከታችሁ ከሆነ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ከፕሮግራሙ ጋር ሳሚ ነኝ ከሳሚ ቲዩብ፣ አብራችሁን ቆዩ። እንግዲህ በዛሬው ፕሮግራማችን እነዚህንና መሰል ፕሮግራሞችን ያዝናናው በውስጣቸውም ትምህርት አዘል የሆኑ ፕሮግራሞችን አሰባስቤላችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። እሺ ዛሬ ያዘጋጀውላችሁ የመጀመሪያውን ቪዲዮ እስኪ አይተን እንመለስ። ወንድሜ ምንድነው ልታሳየኝ ያልከው? ወጭ ስትመኝ የነበረው ነገር ሰርፕራይዝ ላደርግሽ ነው። ሰርፕራይዝ ወንድም ለመቼ ነው ይናባል? ለኔ ወንድም ቢያለሽ በቃ በዚህ ሳከልሽ ወረልኝ ወንድሜ ዋ አላቋርጥም ጀምሬ ሳያይሽን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ይበቀብሽ ለጉዳይ ፈልገሽ ምን ነበር? ልጆችን ማግባት ስለምፈልግ እንሰጥ። እሺ ከየትም እየተነሳችሁ የኔ ልጅ እንትን የምትሉ እርካዝ ወደዛ አባቀጭኑ እዚህ መሰልኳችሁ። ምንድነው አንተ ማለቴ ምንድነው ስራ? ትናንት ነው ከእስር ቤት የተፈታሁትና ድራሽ ከእስር ቤት ተፈታ ነው እንዴ የኔ ልጅ የምትጠይቀው? እንደ ብትደፍረኝ ነው አንተ እንደዚህ ብለህ ከየትም እየመጣህ ከእስር ቤትም ከምንም እየመጣህ የኔ ልጅ እኔ እኮ እስር ቤት መታሰር ፈልጌ እኮ አይደለም እኮ። ምን አድርገህ ነው የታሰርከው? የሆነ ጊዜ ሞቃልኝና የሆነኛ ሰፈር የሆነ ቆንጆ ልጅ ያለ ሰውዬ ነበሩ። እሺ እና ልጆችን ለልጅ ስላቸው አጎፈልኝ ይጥላቸው ነው አባቀጭኑ ሞቱብኝ። ምን ነው የሞተብህ? በደንብ አውራ። ሰውዬው ሞተብኝ። ምን አርገው ልጅንም ቢያለ ገደልኩት። በቃ ጠይቀው ላግባሽ ብለህ ለዛ ነው እንጂ ነው መታሰር ፈልጌ አይደለም። ላግባ ብታገባት ታቃታለህ እንዴ? ልጅ አንድ ቀን ያየኋት ግን ትሆነኛለች። አይደለም ችግር አለ። ዋናው መዋደድ ነው። ታዋለች ነው አይደል? መዋደዱ ነው። በዛ ፊት ነው አለች እኮ። አዎ ኧረ እንኳን ደህና መጣህ። ሰርግ ምናምን አልፈልግም። አልፈልግም። ዋናው ህይወት እንደው ቁማር ከመስገድ በዚህ ላይ በቦክስ እና እሺ፣ አመሰግናለሁ። እሺ ታገኛታለህ ቤት። በምኑ ቀን ተዋወቁ? ምንድን ነው ያለው? በምኑ ቀን ከሚገለኝ ቢወስዳት አይሻልም? ይማቻችሁ። ለማንኛውም ከዚህ ቪዲዮ እንግዲህ ቁም ነገር ትማሩበታላችሁ ብለን እናስባለን። ወደሚቀጥለው እስኪ ደግሞ እንሂድ። አንተ ጓደኛ አርከኛ ህፃን ያዝ ፈላው እየሰራች እኮ ነው። ታርጌት ነው ላምጣ አቀረሻችሁ ኖ ኬት ሊበላ እኔ አታውቅም ጊኒስ የውሻ ልጅ
የዚህ ልጅ እድሜ ግን ገመቱ ስንት ሊሆን ይችላል? ማን ነው? ችግር የለውም እኛ ሬሳው እናነሳለን። ችግር የለውም። ልጅነት ያንቺን አግብቼ እንደው ልቃጠል በቃ ልገዛልሽ ነው። ሰላም ያቺ ልጅ ስንት ናት? 500 ብር ሰጣት። 500 ግን ያቺ ጋር ተሻለ ነበር። ሌባ ቢሰርቅ ደግሞ 400 ብር ሰጣት። 400 ነው እንዴ? 400 ብር እኔ እኮ ያልኩያኛው ነው። ጣለች እቺ 550 ነች። 300 ነው የሰጠሽኝ። 300 ይቅርታ ሌባን ለሌባ የሚገርም ነው። እቴክ እንደተዝናናችሁበት ተስፋ አደርጋለሁ። እስኪ ወደሚቀጥለው ደግሞ እንሂድ። እስኪ ጌች የሚባል ልጅ ይችላል፣ የምር በጣም ይችላል። እና የሱንም ቪዲዮ በመሃል ላይ ጋብዛችኋለሁ። አሁን ግን ሌላ አንድ አዝናኝ ኮሜዲ ጋብዣችሁ እንመለስ። አንተ ስነ ስርዓት አድርጉ። ምን የምትደነፋ ገና በወንዙ ገና በክረምቱ እንዲህ በወንዙ አህያንም ሆነ አንተም ቢሆን ትሄዳለህ። ገና ያኔ ይኸውልህ ያኔ አይደለም አህያ እንደፈለገ ሆነ አንድ እስቲ ቀና ብሎ የሚያይ ወንድ ተሰብስበህ ምንድነው እንደ ሴት ሻርታ እየዞርክ ነገር እንዴት ነው አላማ አመጣጥ እንደኛ ነገሩን አመጣጥ እንዴት ነው? ገና ለበላ አካል ተናግረን በደል ማስወጣት እንችላለን። አንተ ማለት ይችን ሳር ያለኔ ፍቃድ አንድ ነገር ማረግ እንትን ብትሉ እያንዳንዱ ጉረሩን እያነኩ ነው እንትን ምንድነው የሚያበቀው? ወደው አንተ ምን ተመለሳለህ? አንድ ነገር ልስማና እንዴት ነው አንተ ልትገጥም ነው መጣ እንደሚያንበቀብቅ ደግሞ ለእናንተ ግጥም ምንድነው እያናደርኩ ቱቦ ጥላለሁ እንጂ ረሰና ወክል መጣህ ቀሚስም ስታጥብ እዛ ስትወስወስ መንደር ለመንደር አገኛለሁ። እንደዚህ ጉረሩን አንቄ ጠሽ አደረገ። አንተኛው ጠብቀኝ አንድ ነገር ስሚ ያልሽ በኋላ እያናጠልኩ ነው ግጠም ነው የምልህ። ነቆባ ምን በወፈረ መሰለህ ከመጣህ አይቀር አትገጥም። ፉጭርቅ ዝም ብለህ አንስቼ ነበር የምፎጨርቃት አልቸኩልም ብዬ ነው እንጂ እንደሌላው ሰው በቀበቀ ላንተ ደግሞ ከሱስ ወይኔ ቡጭርቅ። ኧረ ይመቻችሁ፣ የምር ተመችታችሁ እያለ የሚገርም ነው። ወይኔ አዲስ አበባ ሽብሬ ሸገር ለማንኛውም እንግዲህ ጋሸም እንደዚህ ጨፍረዋል። ምን ትላላችሁ? ጋሼ እንዴት ይጨፍራሉ? ይችላሉ? ችሎታቸው ላይ እስኪ ጋሽ ብሬን ጭፈራ እንዴት አያችሁት? ጭፈራቸው ላይ እስኪ ኮሜንት ጻፉ ከስር። አሪፍ ነው። እስኪ ደግሞ የጌታቸውን አንድ ኮሜዲ ልጅ በጣም ይችላል የምር። የእሱን እስኪ ጋብዣችሁ ልመለስ። እንግሊዘኛ በገጠረኛ እስኪ የሚል አንድ ኮሜዲ ያለው እስኪ እሱ ልጋብዛችሁና ለምን ጌታቸው? አቤት። ውሽማ በእንግሊዘኛ ምን ይባላል? ሴት ነው ወንድ? ኧረ ወንዱ እንጂ ጆከር። ውሽማ በእንግሊዘኛ ምንድን ነው? በእርግጥ እኔም አላውቀውም። በእንግሊዘኛ ምንድን ነበረ? ውሽማ በእንግሊዘኛ ምንድን ነው? በእንግሊዘኛ እንደ ጆከር አይነት ከሆነ የምር ይችላል እኮ የልጅ ወይ ጆከር የሚገርም ነው። እና በጣም የሚገርም ስራዎች አሉት። የሚገርም ጎበዝ ልጅ ነውና አይ ቲንክ ብዙ ነገር የሚያፈልቃቸው አንዳንድ ሀሳቦች በጣም የሚገርሙ ናቸው። ለዛሬ ያሰባሰብኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ በሌላ አዝናኝ ፕሮግራም ምርጥ መዝናኛ ፕሮግራሞችን ይዤላችሁ እመጣለሁ። ለዛሬው አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ አጋርነታችሁን ታሳዩን ዘንድ በአክብሮት ጋብዛችኋለሁ። በያላችሁበት ሁሉ ሰላማችሁ ይብዛ።
ሰላም